ረህመቱላሂ ወበረካቱ ያ ጀማዓ ዛሬም በአዲስ ቪዲዮ ተከስተናል። የዛሬው ቪዲዮአችን ተማሩበታላችሁ ሰሩበታላችሁ ያሰብኳቸውን አጫጭር ቪዲዮዎችን ይዤላችሁ ለእናንተ መጥቻለሁ። ወደ ቪዲዮ ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለዋን ነካ አንተም አንቺ ነካ ጎበዞች ሰብስክራይብ ላይ ሆነም ሰፖርት አድርጉ። ወደ ቪዲዮ ሁለት ነገሮች ሪዝቃችን በጣም እንዲፋፋ ያደርጋል። አንደኛው استغفار ማብዛት፣ ወደ አላህ ምህረትን መለመን፣ ተውባ ማድረግ። ለዚህም ነቢዩላህ ኑህ ዓለይሂ ሰላም ምን አሉ? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒና ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። እስትግፋር አድርጉ አልኳቸው ይላል ህዝባቸው። ያን ካደረጋችሁ ዩምዲድኩም ቢአምዋሊን ገንዘብ አላህ ይጨማምርላችሁ፣ ወበኒን ልጆች አላህ ይሰጣችሁ። ልጅ ያጣነው እስትግፋር ማብዛት። እስትግፋር 1000 እስትግፋር 2000 እስትግፋር በየቀኑ እስትግፋር ማብዛት። እየለፋን እየሰራን ሱቅ ላይ ሆነን እስትግፋር አስተግፊሩላህ ምን ሐይቱ ላ ይሕተሰብ ነው አላህ የሚረዝቀው። እስትግፋር የሚያበዛ ሶለዋትም አላ ፊክራ ሶለዋትም የሚያበዛ ሰው የሪዝቅ በር የሚከፍቱት ውስጥ ዚክሮች ውስጥ እስትግፋር ነው፣ ሶለዋት ናቸው። እነዚህም ማብዛት ያስፈልጋል። የማናስበው ሪዝቅ አላህ ያመጣል፣ ደይኑንም አላህ ይከፍልለታል፣ ፈረጃም የጨነቀውን ነገር አላህ ይገላግለዋል። ብዙ ፈዳኢሎች አሉት ማለት ነው። ሁለተኛው እርን ቱ ጊቭ ያልነው ነገር ስታገኝ የመስጠትን እያኖረው ስጥ። ሰሞኑን አንድ ቪዲዮ አየሁና በጣም ገረመኝ። ሙስሊም ያልሆነ ሰው ነው፣ ግን የእስልምናን መርህ እየተገበረ ያለ አንድ አሜሪካዊ 29 ዓመት ወጣት መልታይ ቢሊየነር፣ ጠቅላላ የሱ የኩባንያው ሀብት $40 ቢሊዮን 29 ዓመቱ ነው ደግሞ የሚነዳው ኮሮላ መኪና። ለምንድነው ላምበርጊኒ የማትገዛው? እኔ ላምበርጊኒ እንዲያደርግልኝ የምፈልገውን ነገር እቺ መኪና ታደርጋለች። ማድረስ ነው አይደለም? ጉዳይን ታስፈጽምልኛለች። እኔ ገንዘብ የምሰበስበው ልሰጥ ነው እንጂ እኔ እንደፈለኩ ልሆንበት አይደለም የሚል መልስ ነበር። ይሄ ቢትኮይን ነው የሚነግደውና በጣም ነው የገረመኝ። ይሄ ፕሪንሲፕል የነብዩ ሰለላሁ ዐለይሂ ወሰለም ፕሪንሲፕል። ነብዩ ሰለላሁ ዐለይሂ ወሰለም እጅ ላይ 3 ቀን አድሮ አያድቅም፣ ገንዘብ አይኖርም። ከሰለፎች ውስጥ 70,000 ዲርሃም በአመት ሜክ እያደረጉ ትርፍ እያገኙ ዘካ የማይወጅብባቸው ነበሩ። ቀድሞ ስለሚያወጡ ሐውል መሙላት አለበት አይደል? ዘካ እኮ 1 አመት መስራት አለበት። 1 አመት ከመድረሱ በፊት ኦልሬዲ አወጣው። ኢንፋቅ በጣም ገንዘብ ያፋፋል። በጣም ሀብታም ገደብ የለሽ ሀብታም መሆን ከፈለግ ስጥ። አላህ ነው ያለው። ገደብ የለሽ ሀብታም መሆን ከፈለግ ስጥ። ነገር ግን ማርሽን አስተካክለ ነው የሚሰጠው። ገደብ የለሽ ሀብታም መሆን ፈልጋለሁ ብለህ ነው የሚሰጠው። ደግሞ ያደርገኛል አላህ ብለህ ስጥ። እንደነዚህ አይነት ሰዎችን አላህ ሲያናግር ገደብ የለሽ ሀብታም ማደርገው እኔ ነኝ የሚለውን አላህ ሲያናግር መሰሉ الذين ينفقون أموالهم في سبيل الله እነዚያ በአላህ ስብሓንሁ ወተዓላ መንገድ ላይ ገንዘባቸውን የሚሰጡ ሰዎች መሰሉ الذين ينفقون أموالهم في سبيل الله كمثل حبة أنبتت ቅሩት እንጂ 7 ሰናቢል እያንዳንዱን ዘለላ ሱብሓነላህ አንዷ ፍሬ ስታድግ 7 ዘለላ ታወጣለች። በ7 ቆመ እንዴ? ቅሩ እንጂ في كل سنبلة 100 حبة በእያንዳንዱ ዘለላ 100 ፍሬ ያለው አንድ ተክለ 7 በ7 ውስጥ 100 በዚህ ብቻ ቆመ እንዴ? የሚከተለው ቁርአን አያቅሩታ ቅሩት። አረ ቅሩት ልትገምላችሁ እንዴ? መሰሉ الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله يضاعف لمن يشاء እኔ ለፈለኩት ሰው እጥፍ ድርብ አድርጌ መታደሳለሁ።
ማንነትና ወላሁ ዋሲዑን ዓሊም ሰፊ ሀብታም ገኒየን ሙጥለቅ ወገኒየን ላ የብኸል ገደብ የለሽ ሀብታም እኔ ነኝ። ቁጥር የሌለውን ነገር ሁላ ማንቀሳቀስልህ እኔ ነኝ። ስለዚህ ስጥ፣ እንደ ሀሳብ አስተናግድሃለሁ አለ አላህ። አላህ ያግራለን። ሪዝቅ የሚባለው ነገር በልፋት ልክ ቢሆን ኖሮ አህያ ከወርቅ በተሰራ አልጋ ላይ ትተኛ ነበር። يعطيك العافية.